እንደምን አላችሁ? አ፣ ሰላም ናችሁ? ስሜ ተመስገን እባላለሁ። የ- የፒኤችዲ ተማሪ ነኝ። ከዚህ በፊት ስለ ስኮላርሺፕ በዩቱብ በ- በተለያዩ ጊዜያቶች ሳከፋፍል ቆይቻለሁ። አሁን ደግሞ በኢንቦክስ እና በተለያዩ ሶሻል ሚዲያዎች ላይ በውስጥ የመጡ መስመር ላይ በተለያዩ ሜሴጆች አሉ። እዚህ እነሱ ሜሴጆች ደግሞ አብዛኛው እየጠየቁን ጥያቄዎች ምንድን ናቸው? ይህንን ሪፖርት ወይም ያቀረብከው አንዳንድ ነገሮች ግልጽ ያልሆኑ ነገሮች ስላሉ አፕሊኬሽንን በተለይ ስቴፕ ባይ ስቴፕ አሳየን ስላላችሁ ስቴፕ ባይ ስቴፕ አፕሊኬሽንን ዛሬ ያሳያችኋለሁ ማለት ነው። ስለዚህ አሁን አንድ ዩኒቨርሲቲ እመርጣለሁ። በተለይ እኔ ያለሁበት ዩኒቨርሲቲ ዋሌላክ ዩኒቨርሲቲ የሚባል ታይላንድ ነው የሚገኘው። እኔ 2023 ጁን ላይ ነው ጆይን ያደረኩት። አሁን ሁለተኛ ዓመት ነው ኦሎሞስት አሁን ጁን ላይ ጨርሳለሁ ማለት ነው። ስለዚህ እንዴት አድርጋችሁ አፕላይ አድርጋችሁ ሰክሰስፉል መሆን እንዳለባችሁ ከሳክሴስ ስቶሪ ከራሴ ጨምሮ አካፍላችኋለሁ ማለት ነው። ስለዚህ ተከታተሉኝ። ጥያቄዎች ደግሞ ካሉ ጥያቄዎች ልክ እንደዚሁ ባለፈው በጠየቃችሁት መሰረት እንደመጣው በሌላ ነገር መምጣት ይችል። ሌሎቹም ደግሞ ጥያቄዎች ኢንቦክስ አስቀምጡ። ደግሞ ከዛ ውጭ ደግሞ ሌላ ብዙ ነገር ይዤ እንድመጣላችሁ ደግሞ ሼር በማድረግ ደግሞ ኮመንት በማድረግ እና በተለይ ስኮላርሺፕን ለሚመለከቱ ወይም ሰርች ለሚያደርጉ ሰዎች እንዲደርስላችሁ በማድረግ እንድትተባበሩ አደራ ለማለት ፈልጋለሁ። አሁን ቀጥታ ወደ ገደለው እንገባለን ማለት ነው። እንግዲህ አሁን ስቴፕ ባይ ስቴፕ ነው ማሳያችሁ። ስቴፕ ባይ ስቴፕ ማሳያችሁ። መጀመሪያ ግን ዶክመንቶቹን ላሳያችሁ። ፒኤችዲ አፕላይ በምታደርጉበት ጊዜ ዶክመንቶች አሉ። ዶክመንቶች ምንድናቸው? በጣም ወሳኝ ዶክመንቶች አካዳሚክ ዶክመንቶች እና ናን አካዳሚክ ብለን በሁለት መክፈል እንችላለን ማለት ነው። ምን ማለት ነው? ተምረን ያገኘናቸውን እና ወይም ከትምህርት ጋር ተያይዞ የሚመጡትና ወይ በስራ ቦታ የምናገኛቸው ወይም ከኦፊሻሎች ወይ ከገቨርንመንት የምናገኛቸው ብለን በሁለት ከፍለን ማየት እንችላለን። ተምረን ከምናገኛቸው ዶክመንቶች አንዱ ትራንስክሪፕት ነው። ዲግሪያችን ወይ ዲፕሎማችን ወይ ቴምፖራራችን ዲግሪ ኦሪጂናል ዲግሪ ከሌለ ፓብሊኬሽን ከዛ ጋር ተያይዞ የምናሳትማቸው ወረቀቶች ሪኮመንዴሽን ለትን ፕሮፌሰር የሚሰጠን ወይም ከዛ በኋላ ደግሞ ተመርቀን ስራ ስንይዝ ስራ ቦታ ላይ ያለው የስራ ሊሆን ይችላል። ስለዚህ ሪኮመንዴሽን ለተር ፒኤችዲ አፕላይ የምታደርጉ ከሆነ ደግሞ አይዲያውን ክሬት አድርጋችሁ ያንን አይዲያውን ደግሞ ወደ ጽሁፍ ቀይራችሁ የምታስቀምጥ ከሆነ ይሄ ልክ አካዳሚክ ዶክመንቶቹ ጋር ይቆጠራል። ይህንን ሁሉ ደግሞ ከትምህርት ጀምራችሁ ምን እንደሰራችሁ ምን እንዳስተማራችሁ አጠቃላይ የሚል ደግሞ ሲቪ ካርኩለም የሚባለው። ስለዚህ እነዚህና ተያያዥ ያሉት በሙሉ አካዳሚክ ዶክመንቶች ናቸውና ስለዚህ ከነዚህ በተለይ ትራንስክሪፕት ያስፈልገናል። ዲግሪ ኦሪጂናል ኦር ቴምፖራሪ ካለ ችግር የለውም። ፐብሊኬሽን ካለ ችግር የለውም። ሪኮመንዴሽን ሌተር ሁለት ግን ያስፈልገናል። አንዱ ከአካዳሚክ ፓርቲ ሲሆን ሁለተኛው ደግሞ ከዛ ከተመረቀን በኋላ ስራ ላይ እያለ የምናገኛቸው ሲሆን ኮንሰፕት ኖቱ ለፒኤችዲ ብቻ ነው። ለባችላር እና ለማስተር ዲግሪ አያስፈልግም ማለት ነው። ለባችላር ዲግሪ አፕላይ የምታደርጉ ከሆነ ደግሞ የምታደርጉት ከ10ኛ ጀምራችሁ 10ኛ ያላችሁ ልጆች 10ኛ ያለላችሁ ከ12ኛ ክፍል ጀምራችሁ ነው ማለት ነው። ሜይ ቢ 10ኛ ማለት የፈለኩት ከ3 ዓመት ጀምሮ 10ኛ ክፍል ትምህርት የዲፕሎማ ወይ ዲግሪ መሰጠቱ ስለቀረ መፈተን የተጀመረው 12ኛ ብቻ ስለሆነ የድሮዎቹ 10 አላቸው 12 አለ። አሁኖቹ ግን የ10 ስለሌላቸው የ12ኛ ጀምራችሁ ፐብሊኬሽን ካላችሁ እና ሪኮመንዴሽን ሌተር እና እነዚህ ነገሮችን እናው። ሌላው ለእኔ አካዳሚክ ዶክመንት የምንላቸው ደግሞ ፓስፖርት ወይም ናሽናል አይዲ
ላንጉጅ ሰርቲፊኬት ካላችሁና አዋርድ ሌተር ኦር ኮግኒሽን ካላችሁ እነዚህን እናንተ ደግሞ አዘጋጁ። እስካን አድርጉ። እስካን አድርጋችሁ በሞባይላችሁ ወይም በኮምፒውተራችሁ መያዛችሁን እንዳትረሱ ማለትም። ስለዚህ እነዚህ ዶክመንቶች ወሳኝ። ከዚህ ውጭ ግን በተለያዩ ዌብሳይቶች በሚትሄዱበት ጊዜ ዌብሳይት ላይ ስኮላርሽፕ አናውንሰር የሚያስቀምጣችሁ ተጨማሪ ዶክመንቶች ካሉ እነዛን ዶክመንቶችን ደግሞ ተጨማሪ ማስገባታቸውን እንዳትረሱ ማለት። ስለዚህ ይህንን እንደዚህ ካልኩኝ ወደ ሌላ ደግሞ ሌላ ጋር እሄዳለሁ። በተለይ ሼር ላርክ ሼር እያደረኩ ነው ማሳያችሁ። አሁን ሁለተኛ የሚሄደው ደግሞ ማጋ ነው። ወደ ዋሊላክ ዩኒቨርሲቲ ጋር ነው የምንሄደው ማለት ነው። ዋሊላክ ዩኒቨርሲቲ ጋር እንሄዳለን። ዋሊላክ ዩኒቨርሲቲ ጋር ሳይሆን ጎግል ነው የምንሄደው። ለለት ጎት ጎግል አብረን እንሄዳለን። አብረን እናድን ለት ጎት ጎግል ወይ ጎግል ላይ እንጽፋለን ማለት ነው። አሁን የመጀመሪያ የምንሄደው አንድ ዩኒቨርሲቲ አፕላይ ከማድረጋችሁ በፊት ሂዱ። ልክ አሁን ጻፍ ጎግል ሄድኩኝ ዋሊላክ ዩኒቨርሲቲ የሚለው በምጽፈበት ጊዜ የሚመጡ ኦፕሽኖች አሉ። ጻፍኩም። ከዛ በኋላ ዋሊላክ ዩኒቨርሲቲ መጣ። ዋሊላክ ዩኒቨርሲቲ ስኮላርሺፕ የሚል ነው የምፈልገው። ያው ሆም የሚል በምነካበት ጊዜ እንደዚህ ይመጣላችኋል ማለት ነው። ስለዚህ ዋሊላክ ዩኒቨርሲቲ የሚል ፔጅ መምጣት ስታረጋግጡ እዚህ ከላይ ጥግ ላይ ይታያችኋል አይደል? ጥግ ላይ አፕላይ የሚል ይመጣል ማለት። አፕላይ የሚለውን በምንነካበት ጊዜ ማስተር ዲግሪ because application is accepted for all year, it say, because Walyaka University application sometimes not closed. Some departments or some schools, they never close. They accept all around the year. ስለዚህ accept ሁሌ ይደረጋል። እዚህ ማስተር ዲግሪ እና ዶክትሬት ዲግሪ ነው ያላቸው። ስለዚህ ማስተር ዲግሪ ዶክትሬት ዲግሪ ሊክፈትና እንየው። አንዱን ካየው ሁለት የለውም ተመሳሳይ ስለሆነ። ስለዚህ ሎክ እነዚህ ፕሮግራሞች አሉ፣ ስኩሎች አሉ። ፒኤችዲ ማኔጅመንት ኢንተርናሽናል ፕሮግራም። ስለዚህ እናንተ ኢንተርናሽናል ፕሮግራም ስኮላርሺፕ ያሉት በኢንተርናሽናል ፕሮግራም ስለሆነ እዚህ አግሪካልቸራል እንደ ፉድ ሳይንስ፣ ሄልዝ ሳይንስ የሚለውን እንመጣለን ማለት ነው። ነካው ወደ ታች ሚሄድ ሄልዝ ሳይንስ ብዬ ከነካው በኋላ ሁለት ቾይዞች አሉ። ፒኤችዲ ፕሮግራም ታይፕ 1.1 ኤንድ 1.2 የሚላል። እንግዲህ ሄልዝ ሳይንስ ላይ ሁለት አይነት፣ አንደኛው ማስተርስ ይዘው ፒኤችዲ የሚማሩና ሁለተኛው ደግሞ ዲግሪ ይዘው ባችላር ዲግሪ ይዘው ፒኤችዲ የሚማሩ ሰዎች አሉ ማለት ነው። ባችላር ዲግሪ ይዘው ፒኤችዲ የሚማሩ ሰዎች 4 ዓመት የሚማሩ ሲሆን ማስተርስ ይዘው ፒኤችዲ የሚማሩ ሰዎች 3 ዓመት ይማራሉ ማለት ነው። ለዛ ነው። ስለዚህ ባችላር ይዘው ፒኤችዲ መማር የሚፈልጉ ሰዎች ደግሞ ነጥባቸው የባችላር ነጥቡ 3.5 እና ከዛ በላይ ቢሆን ይመረጣል። በተጨማሪ ደግሞ የባችላር ወይም ከሌላ ሰው ጋርም ሪሰርች አንድ ቢያንስ ተሳትፎ ከሆነ ያ ደግሞ አድቫንቴጅ ይሆናል ማለት ነው። አሁን እኔ መርጫለሁ ፒኤችዲ ፕሮግራም 1.1 ሪሰርች ፕሮግራም ማስተር ዲግሪ ሆልደር የሚለው ነክቼ ቹዝ ነካው ማለት ነው። ቹዝ የሚለው በሚነካበት ጊዜ ሉክ ፒኤችዲ ኢን ሄልዝ ሳይንስ ኢንተርናሽናል ፕሮግራም ኮሌጅ ኦፍ ግራጁዌት ስታዲ አቬለብል ፎር 8 ፒፕል፣ ለ8 ሰው አሁን በዚህ ሰዓት አለ ነው። ስለዚህ 8 ሰው አለ። ዶክመንቶችን ምንድን ናቸው የሚለው ኮፒ ኦፍ ትራንስክሪፕት አለ ያስፈልጋል። ግራጁዌት ሰርቲፊኬት ማለት ዲግሪ፣ ዲፕሎማ ኦር ቴምፖራሪ ማለት
ከዛ ኮፒ ኦፍ ናሽናል አይዲ ወር ፓስፖርት ይላል ማለት። ስለዚህ እነዚህ ነገሮችን እ፣ ማዘጋጀት ቅድም ለዛ ነው ዶክመንቶች ከዚህ በተጨማሪ ማስገባት ስላለባቸው ማለት ነው። ዩ አር ላይክሊ ቱ ቢ ቾዘን ኢፍ ዩር ዶክመንት ኢዝ አውትስታንዲንግ ዶክመንት። ዶክመንቱ ከሌሎች ሾርት ሊስቶች ጋር በምትወዳደሩበት ጊዜ በጣም ጥሩ ሆኖ እንዲገኝ ተጨማሪ ሽልማቶችን ካላችሁ አስገቡ ማለት ናው። አፕላይ የሚለውን ነካው ማለት አፕላይ የሚለውን በምነካበት ጊዜ የሚመጡ ነገሮች ፕሮግራም አለ። መቼ ነው የምትገቡት? ዩኒቨርሲቲ አለ፣ ሬጉላር ፕሮግራም ነው። መቼ ነው የምትገቡት? ስለዚህ የምትገቡበት ጊዜ ለምሳሌ 1/20/25 ማለት ሰኔ ማለት ነው። እንግዲህ 2/20/20 አሁን እስከ ሰኔ ድረስ ያለው ጊዜ ዓመተ ምሕረቱ 2025 ቢሆንም ግን የጊዜው የ2024 የመጨረሻ ወይም ተርምቱ ተብሎ ይወሰዳል። ዘርፎር እናንተ የምትገቡበት አንድ ተርም ኤክስተንድ ታደርጋላችሁ ማለት። ለምሳሌ ጁን እገባለሁ የምትሉ ከሆነ ማድረግ ያለባችሁ ባክ ታይሳስ አካባቢ ቢሆን፣ እናንተ አሁን ግን ደግሞ ጥር ላይ እገባለሁ ብላችሁ ብታደርጉ አሁን በዚህ ሰዓት ይሻላል። ስለዚህ አሁን ያለነው ዛሬ አፕሪል 27 ነው በፈረንጆች፣ አራተኛው ወር ላይ ነው ያለነው። ስለዚህ እናንተ ደግሞ ምንድን ነው የሚሉት ቱ 2025 ያ ማለት ጥር ላይ ገባለሁ ማለት ነው። ምክንያቱም መሀል ላይ ያሉ ፕሮሴሶች ስላሉ እናንተም መፈተን ያስፈልጋችኋል። ሾርት ሊስት ገብታችሁ ኢንተርቪው ተደርጋችሁ ከዛ በኋላ ደግሞ ቪዛ አፕላይ ተደርጎ የሚወጡ ጊዜያቶችን ከማየት አንጻር ይህንን ማየት ይጠበቅባቸዋል። ስለዚህ ቱቱ ብላይ ስለዚህ ሪሰርች ታይትል ለምሳሌ ዲያቤትስ ታይፕ ቱ ሰልፍ ኬር ሰምቲንግ ያ። ሌላ ነገር ምንድን ነው? ፊሊንግ አውት አን አፕሊኬሽን ሞላለሁ ማለት ነው። ስለዚህ ስትሞሉ ሎክ ሚስ እንደ ሚስተር እነዚህ ሶስት አለው። ከዚህ ወንድ ሴት ያላገባ እነዚህ ሚስ የምንላቸው ያላገቡ ሴቶቹን እና አጠቃላይ ሴቶቹን ሊያመለክት ይችላል። ይሄ ደግሞ ላገቡ ሴቶች ብቻ ሲሆን ሚስተር የሚለው ደግሞ ለወንዶች ብቻ ነው። ወንዶች ሐኪም ሆናችሁ አቶ ሆናችሁ ምንም ሆናችሁ ወንዶች በሙሉ እዚህ ሀገር ሐኪም የሚባለውን በዛ በዶክተር ተብሎ በታይትል ስለማይመጣ በዚህ ወይ ነው ማለት ነው። ስለዚህ አስፈላጊ እኛ ኢትዮጵያውያን ብዙ ጊዜ ያለን 3 ስም ነው። ሆኖም ግን ፈርስት ኔም ሚድል ኔም ብዙ ጊዜ የለም። ሜይ ቢ ፓስፖርታችሁ ላይ ቼክ አድርጎ። አሁን በእኔ ኬዝ ተመስገን አንጁሎ የመጀመሪያ ስሜ ነው። ስለዚህ ሚድል ኔም የለኝም፣ አያት ስም ነው ያለኝ። ስለዚህ በዚህ አድርገ ሞላው ማለት ነው። ዴት ኦፍ በርስ መቼ ነው የተወለዳችሁ የሚለው ያንን ኮንሲደር አድርጉና ሙሉ ኤጃችሁን ኤጁ ይወስንላችኋል ማለት እዚህ የምትሞሉት ነገር ይወስናል ማለት ነው። ወስኑ። እዚህ ይህንን በመወሰን ለምሳሌ በዚህ ወይ ስትወስኑ እዚህ ጋር ይመጣላችሁ። ከዛ ያላችሁበት አድሬስ ሙሉ፣ ከዛ ደግሞ ነከስት ትላላችሁ። ነከስት ስትሉ የሚመጣውን በመሙላት ይህንን የአፕሊኬሽንን በዛ ወይ መጨረስ እና ከዛ ምንድን ነው የምታደርጉት ከቻላችሁ እንትኑን ትራክ ባክ ለማድረግ እዚህ ከላይ በኩል ባለው ቦታ ላይ ኮሌጅ ኦፍ ግራጁዌት ስታዲ ላይ ሬጂስተር ተደርጋችሁ የእናንተን ስታተስ የምትከታተሉበትን ማለት ነው። ተከታተሉ። የሌላ ሰውን የሰራውበት ስለሆነ ነው። ስለዚህ ሳይን አፕ በላችሁ። ሳይን አፕ በሉ። እዚህ ጋር ኦልሬዲ እኔ ጋር ስላለ ነው። እሺ ሳይን ኢሜል ላኩና በኢሜላችሁ መሰረት እዚህ ሬጂስተር ተደረጉ ማለት ነው። ሬጂስተር ተደረጉ። ከዛ በኋላ እዚህ እየገባችሁ ሁሌ አፕሊኬሽናችሁ ወደ ደረሰ የሚለውን መከታተል ትችላላችሁ ማለት ነው። አሁን ኦቨርኦል በዚህ ጉዳይ ላይ ሳመራይ በምናደርግበት ጊዜ መጀመሪያ ጎግል ሂዱ፣ የምትፈልጉት ዩኒቨርሲቲ ጻፉ። ከዛ ሆም ገብታችሁ
ሆም ላይ ያለውን ለምሳሌ እዚህ አፕላይ የምላለ ከዛ በኋላ አፕላይ የሚለውን ስትነኩ የሚመጡ የዲግሪ ኦፕሽኖች ይመጣሉ። ዲግሪ ኦፕሽኖችን ከመጡ በኋላ አንዱን መርጣችሁ ስትመርጡ ለምሳሌ እዚህ በማስተር ዲግሪ ላይ ስትመርጡ ይሄ ከዛ በኋላ እዚህ ጋር አድቫይዘር ካላችሁ ፕሮፖዝድ አድቫይዘር፣ ሌላ ጊዜ ግን አድቫይዘር እንዴት ኮንታክት ማድረግ እንዳለብን እዚሁ ላይ ከኛ ጋር አሳያችኋለሁ። ለዛሬ ግን አፕላይ እያደረጋችሁ የገጠማችሁን ችግር በኮመንት ቦክስ ላይ አስቀምጡልኝ። ከዛ ውጭ ደግሞ ሌሎቹን ሶሻል ሚዲያ ላይ ሜሴጅ መላክ ትችላላችሁ። ስለተከታተላችሁ በጣም በማመስገን የዛሬውን በዚህ አበቃለሁ። አመሰግናለሁ።